ካለሷ መኖር አልችልም። ብዙ ጊዜ ነገርኩሽ ካለሷ መኖር አልችልም። ተረጂኝ አንቺ እንኳን ቢያንስ ስማኝ። አታልቅስ ተው። እኔ እንደዚህ ስትሆን ማየት አልፈልግም፣ ይከፋኛል። በቃ አታልቅስ። በቃ አታለሁኝ። በቃ አመጣልሃለሁ። ናቲ በአላህ ወይ ነው ዛሬ እንደዚህ ነገር አስጠልቶኛል። እሷን አጥቼ መኖር አልችልም። እንደዚህ የሚባል ነገር አለ? ታዲያ ለማን ብለህ ነው እንደዚህ የምትሆነው? ራሴን አጠፋለሁ። ምን ብለህ ነው ራስን የምታጠፋው እንዴ? ሴት ብሄር ሴት ይተካል እኮ። ምን ሆነህ ነው እንዴ? አንተ ያማሃል እንዴ? በባለፈው እንደዚህ እጅ እንደዚህ እስኪሆን ድረስ ምን ሆነህ ነው? በቃ እሷ እኮ ሲጀመር እየተጫወተችብህ ነው። ብዙ ጊዜ ነገርኩሽ ካለሷ መኖር አልችልም። ተረጂኝ አንቺ እንኳን ቢያንስ። እስኪ ስማኝ፣ አንተ እኮ ገና ትንሽ ልጅ ነህ። ገና ብዙ ነገር የሚጠብቅህ ነህ። እሷ ስለሌለች ህይወትህ ሊቆም ነው። ተረዳችሁኝም? ሁላችሁም የራሳችሁን ብቻ ነው። አይደለም እኔ እኮ ያለ መረዳት ችግር አይደለም፣ ሳልረዳህ ቀርቻ አይደለም እኮ። እኔ እኮ አሁን ይኸው እናትህ በቃ ሄዷል ለራሴን አጠፋለሁ ብሎ እኔ ሄደው ስትለኝ ራሴን አላቅም እንዴት ሆኜ እንደመጣሁኝ። ምን ሆነሃል እንዴ? ስልኳን ንገረኝ ሲጀመር እስኪ። እኔ እደውልላታለሁ እኮ ችግር የለውም የምታነሳ ከሆነ። ምንድነው አሁን ምንድነው የምትለው? ምንድነው የምትለው አሁን? እኔ ምክንያቱ እኮ አልገባኝም። በቃ ካንተ ጋራ መሆን አልፈልግም። እኔ ራሴ ሰው አለኝ። እንዴ አብራችሁ አልነበራችሁ እንዴ እስከዛሬ? አሁን ምን እንደቀየራት አላውቅም። እንዴ እኔ እኮ ታዲያ እሷን ወይ ቤተሰብ እንዲያናግር ማድረግ ያለውን ችግር መረዳት እንጂ ሰው አፈቀርኩ ብሎ ራሱን ያጠፋል እንዴ? እንዴ እንደዚህ የሚባል ነገር የለም እንዴ? ምን ሆነሃል? እስኪ ለእናት አታስብም? እንዴት እያለቀሰች እንደሆነ ትቻት የመጣሁት እኮ አሁን ደምን ባያለቀሰች በቃ እኔ መሮኛል አልቻልኩም። በባለፈው እጁን ቆርጧል በስለት። አሁንም የሆነ ነገር ሊሆን ነው። ሂጂ አንቺ ትሻያለሽ ስትለኝ ነው እኮ ነው እየሮጥኩ የመጣሁት። አንድ ነገር አድርጊልኝ ከቻልሽ። ምንድነው? ደውይና በቃ ወደ እኔ አንጫት። እንዴ እንዴት አድርጌ ነው አሁን? እኮ ያንን ለማድረግ አንተ መረጋጋት አለብህ መጀመሪያ። እንዴት ነው እዚህ ቦታ ላይ ትቼ የምሄደው እንዴ? እኔ ደውልላታለሁ። ማንም የለም የትም አልሄድም። አንቺን አምጪልኝ እዚህ እሷን። ናቲ አሁን ምን እንደው ልንገርህ። አንተ መጀመሪያ ተረጋጋ። ልጅቱን እደውልላታለሁ፣ አገኛታለሁ፣ ችግሯ ምን እንደሆነ ጠይቃታለሁ። የሚሆን ከሆነ ይሆናል፣ የማይሆን ከሆነ ደግሞ ትሂድ። ምንድነው የሚቀርብህ? እሷን አጥቼ ትችላለህ። አልችልም የሚባል ነገር የለም። ስንቱ ሰው ነው እኮ አይደለ እንዴ እኖራለሁ እያለ ብዙ ፍቅረኛሞች እኮ ብዙ አስበው አብረን እንኖራለን ብለው አስበው ብዙዎች እኮ ተለያይተው ቀርተዋል አይደል? በቃ ይሄ ኖርማል ነው። የምትሆናት ከሆነ የምትችል ከሆነ ትኖራለች። አይ የምትል ከሆነ ትሂድ። አንተ ለማን ብለህ ነው ራስህን የምትጎዳው? ወይስ እሷ ስላጣህ ሙተህ እዛ ተስተካከለ ነገር ይገጥምሃል እንዴ? ናትዬ እኔ ሲጀመር እንድታለቅስ አልፈልግም። ምንም እንድታለቅስ አልፈልግም ወንድሜዋ። እኔ አንተ ምንም እንድትሆንብኝ አልፈልግም። ይሄው ስማኝ፣ ሁሉም ነገር ይቀራል። ሁሉም ነገር በቃ ይጠፋል፣ ያልቃል። አንተ ስትኖር ነው። እናትህ አታሳዝንህም? አባትህ አያሳዝንህም? እንዳንተ ብለው አይደለም የሚንከራተቱት የሚለፉት። እና ታዲያ እንዴ ገና እኮ ልጅ ነህ አንተ እንዴ! ትምህርት ቤት ተማሪ ትንሽዬ ልጅ እንደዚህ አይነት ነገር ውስጥ ገብተህ ማየት በጣም ነው የምር እኔ በጣም ነው ያዘንኩት። እንዴ ያስደርግ እንዴ እንደዚህ የሚባል ነገር የለም። ናትዬ ተረጋጋ እንዴ! የራሷ ጉዳይ በቃ እንዴ ማየው የሚሆን ከሆነ እኮ ነው ያናግራታለሁ እኮ በቃ እኔ አናግራታለሁ። ስልኳን ትሰጠኛለህ። ናትዬ አታልቅስ፣ ተውበት። እኔ እንደዚህ ስትሆን ማየት አልፈልግም፣ ይከፋኛል። በቃ አታልቅስ፣ በቃ በአላህ አታልቅስ። እኔ አሁን እነግራታለሁ። በቃ አመጣልሃለሁ። ናቲ በአላህ በእናትህ ወይ ነው ዛሬ ነው። ስማኝ ተረጋጋ።
በቃ ቤት እንሂድ፣ ሁሉም ነገር ይቀራል። ቤታችን እንሂድና ያለውን ነገር እዛ ሄደን እናወራለን። በቃ አሁን ተረጋጋ በእናትህ። በቃ እዚህ ሆነህ እንድትቆይ አልፈልግም። ቤት እንሂድ፣ ሁሉን ነገር ልጠይቃት፣ ከዛ በኋላ ያለውን ነገር አሳውቅሃለሁ። ወይኔ ጉድ! ይሄ ልጅ እንደምትሰራ። ሰላም አለይኩም ውዶቼ። በነገራችን ላይ ማለት ነው ይሄን ልጅ ለማሳደግ እህቴ ወላሂ በጣም ብዙ ደክማለሽ፣ በጣም ብዙ ማለት ነው። ከዚህ በፊት ሰው አገላግላለሁ ብሎ ገብቶ በጩቤ ተወግቶ ወላሂ መቼም ማረሳውም ማለት ነው። ደም እንባ ነበር ያለቀስ ነው። ሊሞት ነው ብለን ተስፋ ቆርጠን ነው። አላህ መቼም ያልቆረጠባትን ነፍስ ይመልሳታልና አላህ መለሰው በሰላም ማለት ነው። እና በጣም ከባድ ነው። በቃ እዚህ እድሜ ላይ ያሉ ልጆች እንዴት አድርጋችሁ ራሱ መምከር እንዳለባችሁ፣ እንዴት አድርጋችሁ መያዝ እንዳለባችሁ አላቅም። በቃ እህቴ አሁን ከአቅሟ በላይ ሆኗል። ፍቅር እንግዲህ አትያዘኛ ይባል አማክሯችሁም አይደለም ደግሞ የሚይዛችሁ እንዳጋጣሚ ነው። እና እንደዚህ አይነት ነገር የሚፈጠረው ምን ያክል ከባድ ጊዜ እያሳለፈ እንደሆነ አልነግራችሁም። እንግዲህ እጁን ወላሂ ያሳያችኋለሁኝ ከ5 ከ6 ጊዜ በላይ በምላጩ ቆርጧል ማለት ነው ራሱን ለማጥፋት። እና በቃ የሆነ የገባበት ሸይጣን አለ። በቃ እኔ እንዴት ማረጋጋት እንዳለብኝ ምንም ነው ያልገባኝ ማለት ነው። እና ስንቶች ናቸው ትምህርት ቤት ውስጥ በእንደዚህ አይነት ነገር ውስጥ እየገቡ ከባድ ችግር ውስጥ እየወደቁ ያሉት የሚለውን እንዳስብ ነው ያደረገኝ። እና እኔ ሰሞኑን ለማቅረብ ሞከርኩኝ፣ እንደዚህ እየጋበዝኩ እያጫወትኩ እያወራሁኝ ነገሮችን ለማረሳሳት ምናምን እየሞከርኩ ነበር። ግን በጭራሽ ያን ላረግ አልቻልኩም። ጭራሽ እኛን አይፈልግም፣ ብቻውን መሆን ነው የሚፈልገው። ምንም ነው የማይደሰተው ማለት ነው። እና በቃ ጫካ ውስጥ ይሄዳል ምናምን። ደግሞ የዛሬው ጭራሹኑ ከቤት እናቱንም እምቢ ብሎ ስለወጣ አልቅሳ ስትነግረኝ በቃ መኪና ሊገጨኝ እንዴት እየተከለፈለፍኩ እንደሄድኩ ማለት ነው። እዛ ከሄድኩ በኋላ ደግነቱ ተረጋግቶ ነው ቁጭ ብሎ ያገኘሁት። ግን በቃ አሁን ራሱ አባቱንም እናቱንም ጠብቁት፣ እኔ ደግሞ ነገ እመጣለሁ ብዬ ነው የሄድኩት። ኡፍ አጉል እድሜ ልጅ ያላችሁ ግን አላህ ይድረስላችሁ። ወላሂ 18 ዓመት ገና ያዘ እንግዲህ ገና ልጅ ነው። ግን በቃ አሁን በፍቅር ምክንያት ስንት ነገር ውስጥ እየገባ እንደሆነ መናገር አልችልም። እና በጣም ነው የጨነቀኝ። እሷ ደግሞ አሁን በቃ አንቺን ስለሚፈራ አንቺ አናግሪው ነው የምትለው። እኔ ደግሞ አሁን ልጅቱን ለማናገር ስልኳን ስጠይ ብዬ ተቀብዬ ነበር። ስልክ አታነሳም። ስልክ እንደማታነሳ ካወቀ ደግሞ ሌላ ነገር ውስጥ ይገባብኛል ብዬ ይሄንንም አልተናገርኩም። እስቲ ኢንሻአላህ እንግዲህ አላህ በሰላም ያሳድረንና ነገ ደግሞ እስኪ ልጅቱን ለማግኘት አንዳንድ ነገር ያለውን መረጃ ለማየት እሞክራለሁ። ብቻ ዱአ አርጉልኝ። አጉል እድሜ ያላችሁ ልጆች ደግሞ አላህ ሷሊህ ያርግላችሁ። ብቻ ግን አላህ እንግዲህ ፍቅር መርጦ አይይዝም መቼምና ኡፍ 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 ኡፍ። እኔ ብቻ ሁሉም ነገር ነው የከበደኝ። እንግዲህ ጧት የሄድኩኝ ነኝ ስንት እሱን ሳባብሉ ወደ ቤት እየገባሁኝ ነው። እስኪ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።